بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه ودي تكبراتكم مسلم والمجنات السلام عليكم ورحمة الله وبركاته ذاره من التواوسو ك اسلمنا معزنات ولتنياو معزن يهونو صلاة النه الله سبحانه وتعالى صلاة اسم الكتاب إن الصلاة كانت على المؤمنين كتابا موقوتا هلال سجدت مؤمنوች ላይ በተወሰነውና በተገደበው ጊዜ ላይ ግዴታ ሆኖባቸዋል ይላል ነብዩም አለይሂ ሰላቱ ወሰለም ባዲሳቸው العهد الذي بيننا وبينهم الصلاة ከሙስሊሞችና ሙስሊም ላልሆነው አካል መካከል ልዩነቱ ሶላት ነው ሶላት ማለት ስለቱን بين العبد وربه ባሪያውንና ጌታውን የሚያገናኝ መስመር ማለት ነው ሶላት ማለት ኢንሻአላህ ዛሬ የምንተዋወሰው شروط الصلاة የሶላት ቅድመ ሁኔታዎች አርካኑ ሶላት የሶላት ማዕዘናት ዋጅባቱ ሶላት የሶላት ግዴታዎችና ሙብጥላቱ ሶላት ሶላትን የሚያበላሹ ነገሮችን ለማየት እንሞክራለን ማለት ነው ማንኛውም ሰጋጅ እነዚህን አራት ነገሮችን ለይቶ ማወቅ ግድ ይላል شروط الصلاة ሶላት ቅድመ ሁኔታ ማለት ወደ 30 ገባ መሟላት ያለባቸው ነገሮች ዘጠነኛቸው ከዘጠኙ ቅድመ ሁኔታዎች አንዱ ከጎደለ ሶላቱ አልተሰገደም ማለት ነው የሶላት ማዕዘናት ማለት 14 ናቸው ከ14ቱ አንዱ ማዕዘን ከጎደለ ሶላቱ ተበላሽቷል እንደገና መደገም አለበት ማለት ዋጅባቱ ሶላት የሶላት ግዴታዎች የሚባሉት ሶላት ውስጥ የሚፈጸሙ አንድ ሰው ከረሳ በስጁድ ሳው የሚጠገን ማለት ነው እነሱ 8 ናቸው በኋላ በዝርዝር እናለን ሙብጥላቱ ሶላት የሚያበላሹ ነገሮችም 7 ናቸው እነዚህን በዝርዝር የምናየው ይሆናል ማለት ነው شروط الصلاة የሶላት ቅድመ ሁኔታዎች መሟላት ያለባቸው እነማን ናቸው ከአንድ እስከ 9 ያሉት ናቸው እነዚህን ማወቅ ግድ ይላል ማንኛውም ሰጋጅ የሶላት ቅድመ ሁኔታዎችን ካላዘጋጀ ወደ ሶላት መግባት የለበትም አንደኛው አልእስላም አንድ ሰጋጅ ወይም ሶላቱ ተቀባይነት እንደኖረው ሙስሊም መሆን አለበት ማለት ነው አንድ ሰው ሻሃዳን ካልያዘ በትክክል እስልምናውን ካላረጋገጠ ሶላት ቢሰግድም ተቀባይነት የለው አንድ ሰሃቢ አዲ ኢብኑ ሐቲም የሚባል ሰሃቢ ሐቲም አጣይ አባቲየው በጣም ደግ ሰው ነበር ለጋሽ ነበር ያበላል ያጠጣል ሰው ያሳርቃል የአካባቢው ገዢ ነበር በወንጌል ማላመንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደርሰው አልተከተላቸውም ግን ይታወቃል እስከዛሬ ድረስ አዲ ኢብኑ ሐቲም ልጁ አባቴ ሁኔታ እንዴት ነው ጥሩ ሰው ነበር ጀነት ይገባል ወይ ብሎ ነብያችን ሰለላሁ ዐለይሂ ወሰለም ጠይቃቸው እሱኮ ሌላ ነገር ፈልጎ ነበር አገኝቷል ምንድነው ዛሬ በአዱንያ ዝናና ስሙ ከፍ እንድልለት ፈልጎ ነው አገኝቷል አሉ ስለዚህ አንድ ሰው እስልምና መስፈርት ነው ጀነት ለመግባት ሙስሊም ሳይሆን ሰውን ብረዳም መልካም ነገር ቢሰራም ጥሩ ስነምግባር ቢኖረው አይጠቅመው መልካም ስነምግባሩ መልካም ስራው አይጠቅመው መጀመሪያ ሙስሊም መሆን እስልምና ማለት አልእስላሙ ሊላሂ ለአላህ እጅ መስጠት ለፈጣሪ ታዛዥ መሆን ማለት ሁለተኛው መስፈርት አልአቅል አእምሮ ጤና መሆን አለበት እብድ አእምሮ የተበላሸ ቢሰግድም ባይሰግድም እኩል ነው ማለት ነው ሶስተኛው መስፈርት አተምይዙ ለይቶ ማወቅ አለበት አንድ ሰጋጅ ሽንትና ውሃ ለይቶ ካላወቀ አንድ ሰው አእምሮ የተበላሸ ያው ህፃን ልጅ ለይቶ ካላወቀ ሶላቱ ተቀባይነት የለውም አራተኛ አጣሃረቱ من النجاسه ከቆሻሻ ከነጃሳ ነገር ንጹህ መሆን አለበት طهارة المكان طهارة الثوب طهارة البدن ሰውነቱ ልብሱ መስገጃ ቦታው طهارة መውጹህ መሆን አለበት ከሰላት በፊት መዘጋጀት ያለበት ነው አምስተኛው طهارة من الحدث ከውዱ የሚያስወጅቡ ነገሮችና መላ ሰውነታችን ትጥበት ከሚያስወጅቡ ነገሮች ነፃ መሆን ማለት ነው አንድ ሰው ውዱ አርጎ ውዱ ካደረገ በኋላ ሪህ ወይም ፈስ ወጣበት ወይም ሽንት ቤት ገባ ወይም በስሜት ሴቶች ጋር ተነካካ
ተበላሽተዋል ወይም ስፐርሙ ወጣ በእንቅልፍ ሆነ ከእንቅልፍ ውጭም ወይም ግብረ ስጋ ግንኙነት ካደረገን እነዚህን ምን ሐደስ ከትንሹ ሐደስና ከትልቁ ሐደስ አስቀድሞ ጣሃራን መያዝ አለበት። ስድስተኛ ድኹሉል ወቅት አንድ ሰው ሰላት የሚሰግደው ከወቅት ከገባ በኋላ ማለት ነው። ወቅቱ ሳይገባም መስገዱ አይበቃም፣ ወቅት ከወጣ በኋላም መስገዱም አይበቃም በበቂ ምክንያት ካልሆነ በስተቀር ማለት ነው። አላህ ሱብሓነሁ ወተዓላ ኢነ ሰላተ ካነት ዐለል ሙእሚኒን ኪታበን መውቁታ በተገደበ ወቅትና ሰዓት ውስጥ ሰላት ግዴታ ሆኖባቸዋል ይላል አላህ ሱብሓነሁ ወተዓላ። አንድ ሰው ሰላት አውቆ አሳልፎ ሌላ ጊዜ እሰግዳለሁ ካለ ተቀባይነት የለውም። ለምን? መስፈርቱ ጋር አልተገጣጠመም ማለት ነው። ሰባተኛ ሰትሩል ዐውራ ሰውነቱን መሸፈን። ሴቶች መላ ሰውነታቸው መሸፈን ግድ ይላል ሰላት ውስጥ። ወንድ ደግሞ እምብርቱና ጉልበቱ መካከልና እንደ ሴቶች ዋጅብ አይሆንበትም ማለት ነው። ስምንተኛ ኢስቲቅባሉል ቂብላ ከሰላት በፊት ወደ ቂብላ ወደ ካዕባ መዞር ግዴታ ነው ማለት ነው። ዘጠነኛው ንያ ማለት ማሰብ ማለት ነው። የሚሰግደው ሰላት ዙር ከሆነ ዙሪን እሰግዳለሁ ብሎ መነየት ማሰብ ማለት ነው። ጠይብ ወደ ሁለተኛው ነገር ስንገባ አርካኑ ሰላት የሰላት ማዕዘናት በመባል የሚታወቁት 14 ናቸው። ከ14ቱ ማዕዘናት አንዱ ከጎደለ ሰላት መደገም አለበት። አንደኛ አልቂያሙ ማል ቁድራ ለዋጅብ ሰላት ቆሞ መስገድ አለበት። ዑዝር ወይም ምክንያት ኖሮት ካልሆነ በስተቀር ማለት ነው። መቆም ግዴታ ነው። አንድ ሁለተኛ ተክቢረቱል ኢሕራም የሰላት መጀመሪያ ተክቢራ ማለት አለበት። ኢሕራም የተባለበት ምክንያት አንድ ሰው ነይቶ ቆሞ ወደ ሰላት ከገባ በኋላ ከሰላት ተግባራት ውጪ ሌላ ስራ ሌላ ንግግር መፈጸም አይፈቀድለትም፣ ሐራም ይሆንበታል እስከሚሰላመት ድረስ ማለት ነው። እሺ ሶስተኛ ቂራአቱል ፋቲሃ ሶስተኛው መስፈርት መሰረት ፋቲሃን ማንበብ ሩክን ነው መሰረት ነው ማለት ነው። እዚህ ላይ ኢማሙ ሩኩ ውስጥ ሆነን ካገኘ ነው ኢማሙን እንከተላለን። ፈቂራአቱል ኢማሚ ለሁ ቂራአ ነብዩ ስላሉ ኢማሙ የቀራ ለማእሙሙም እንደ ቀራለት ይቆጠርልታል ስለተባለ ኢማሙ ሩኩ ውስጥ ካገኘን እሱ ይበቃናል ባንቀራም ማለት ነው። አራተኛው መስፈርት ሩኩዕ ነው። ሩኩዕ ማለት ማጎንበስ ማለት ነው። በውስጥ ጣታችን ጉልበታችን መያዝ ማለት ነው። طيب አምስተኛ الرفع والاعتدال بعد الركوع አምስተኛ ሩኩን ደግሞ ከአጎነበስን በኋላ ከሩኩዕ በኋላ ወደ ቆምንበት መመለስ ማለት ነው። ቀጥ ብለን እንቆማለን ማለት ነው። ስድስተኛ ሱጁድ على 7 أعضاء ስድስተኛው ሩኩን ደግሞ በሰባት ብልታችን ስጁድ ማውረድ። ሰባት ብልት ማለት አፍንጫና ግንባራችን አንድ፣ በውስጥ በኩል ሁለት ጣታችን ሶስት፣ ሁለቱ ጉልበታችን አምስት፣ ሁለት በውስጥ በኩል የጣታችን እግር ጣቶቻችን እነዚህ ሁለት እግር ጣቶቻችን ጋር ሰባት ይሆናሉ ማለት አንዳንዶቻችን እንዲያርገን ስጁድ የምንወርድበት ሁኔታ ይታያል። አንዳንዶቻችን እግራችን ከፍ አድርገን ስጁድ የምንወርድበት ሁኔታ ይኖራል። ይሄ ስህተት ነው። እጅ ጣቶቻችን በዚህ መልክ ስጁድ እንዳደረግነው ሁሉ እግር ጣቶቻችን በውስጥ በኩል ስጁድ የምንወርደው ማለት ነው። ሰባተኛ الرفع من السجود ሰባተኛው የሰላት ማዕዘን ከስጁድ ወደ ላይ ከፍ ብለን መቀመጥ ማለት ነው። እንቀመጣለን። ስምንተኛው ማዕዘን الجلسة بين السجدتين ሁለቱ ስጁድ መካከል መቀመጥ ስምንተኛው ማዕዘን የሰላት ማዕዘን ነው። ዘጠነኛው الطمأنينة في الأركان አሁን ከጠቀስናቸው ማዕዘናት ውስጥ መረጋጋት፣ አለመቸኮል፣ አለመሮጥ ማለት ነው። ነብዩ አለይሂ ሰላቱ ወሰላም አንድ ሰውዬ ሰላትን በጣም አጣድፎ በፍጥነት ሰግዶ መጥቶ ነብዩ ጋር ተቀመጠ። ሰሊ فإنك لم تصلي ድጋሜ ስገድ አልሰገድክም አሉ ነብዩ አለይሂ ሰላቱ ወሰላም። ሄዶ ሰግዶ መጣ። ቤቱ ውስጥ የሚሰግደው ለብቻ የሚሰግደው ሰላት ኖርማል ሰላት ሰገደ። በተረዳ አሁንም ነብዩ ሰለላሁ ዐለይሂ ወሰለም ሰሊ فإنك لم تصلي
ድጋሜ ስገድ አልሰገድክም አሉ ነብዩ አለይሂ ሰላቱ ወሰለም አሁንም ሰግዶ መጣ ከዛ ሂድና ስገድ አሁንም ሲሉት علمني لا اعلم غير هذا አስተምረኝ አላህ መልእክተኛ ሰላቴ ይሄ ነው ከዚህ ውጭ አላቅም ስላቸው በትክክል ቀጥ ብለህ ቆሜ ተክቢራን ካልከ በኋላ ፋቲሃ በዚህ መልክ አንብብ ሩኩዕ በዚህ መልክ አድርግ ስጁድ በዚህ መልክ አድርግ ብሎ መረጋጋትን የዘጠነኛው ማዕዘንን አስተማሩት ማንኛውም ሰጋጅ ወጣት ትልቅ ሰው ሴት ሕፃን ልጅ ለምን አይሆንም በትክክል በተረጋጋ መንገድ እንዲሰግድ መልመል አለበት ጡማይና ከሌለ መረጋጋት ከሌለ ዘጠነኛው ማዕዘን ጠፍቷል ዘጠነኛው ማዕዘን ከጠፋ ሰላቱም ተበላሽቷል ማለት ነው አስረኛ ተርቲብ ወልሙዋላት አስረኛ ማዕዘን ደግሞ ቅድም ሁኔታን መጠበቅ ተክቢረቱል ኢህራም ከማለቱ በፊት መቆም ግዴታ ነው አንድ ሰው የሮጠ ተክቢራ ካለ ወደ ሰላት ከገባ አልገባም ነው የሚባለው ማለት ነው طيب 11ኛ التشهد الاخير መጨረሻው ተሸሁድ ወይም التحيات ማዕዘን ነው እሱ ሳይቀራ አንድ ሰው ተነስቶ ከሄደ ካሰላመተ ሰላቱም ተበላሽቷል 12ኛ الجلوس للتشهد الاخير ለሚቀራው التشهد መቀመጥ አለበት 13ኛ 13ኛ الصلاه على النبي فيه بصلاه ابراهيميه التشهد الاخير وستقمتو سياناب ነብያችን ላይ ሰለላሁ ዐለይሂ ወሰለም ሰላትና ሰላም ማውረድ የቱ ሰላት الصلاه الابراهيميه በሚባል የሚታወቅ እሱን ማውረድ 14ኛው መጨረሻው ማዕዘን التسليم አታን ወደ ቀኝ አሰላሙ አለይኩም ብሎ ሰላቱን ማጠናቀቅ ግዴታ ነው ማለት ነው طيب የሰላት ዋጅባቶች የሰላት ግዴታዎች በመባል የሚታወቁት አንደኛ جميع التكبيرات عدا تكبيرة الإحرام فهي ركن صلاة የምንላቸው ተክቢራዎች አላሁ አክበሮች ዋጅቦች ናቸው ግዴታዎች ናቸው ግን ማዕዘን አይደለም ማዕዘንና ግዴታ መካከል ልዩነት አለው ከማዕዘናት አንዱ ከጎደለ ሰላቱ ተበላሽቷል ዋጅባቱ ከስምንቱ ዋጅባት ግዴታዎች አንዱ ከጎደለ በስጁድ ሰሃው የሚጠገናቸው ማለት ነው ተክቢረተ الإحرام ውጪ ያሉ ተክቢራዎች የሰላት ዋጅባት ወባል ግዴታዎች ወባል ይታወቃሉ ሁለተኛ ቀውሉ ሰሚዐ አላሁ ሊመን ሐሚደ ለልኢማም ወልሙንፈሪድ ከሩኩ ወደ ላይ ሲመለስ ሰሚዐ አላሁ ሊመን ሐሚደ የሚለው ኢማም ወይም ብቻ የሚሰግደው ይሄም ዋጅብ ነው ሶስተኛ ረበና ወለከል ሐምዱ ለልኢማም ወልማእሙም ከሰሚዐ አላሁ በኋላ ረበና ወለከል ሐምዱ የምንለው ኢማምም ሆነ ማእሙም እሱም ዋጅብ ነው ማለት ነው አንድ ሰው ሰሚዐ አላሁ ሊመን ሐሚዳን ከረሳ ወይ ከተወ ስጁድ ሳዊን ይወርዳል አራተኛ ሱብሃነ ረቢየል ዐዚም ሩኩዕ ውስጥ ይሄ ማለት ዋጅብ ነው ሩክን አይደለም አንድ ሰው ሲሰግድ ሩክንና ማዕዘንንና ግዴታ ለይቶ ካወቀ ይሄ ራሱ ጡማኒናን ይሄ ራሱ ሰላት ውስጥ በደንብ ሰላቱን ያሰበ እንዲሰግድ ያደርጋል ስንሰግድ ይሄ ማዕዘን ነው ይሄ ዋጅብ ነው ብለን መለየት ይኖርብናል ማለት ነው طيب አምስተኛ ሱብሃነ ረቢየል አዕላ ስጁድ ውስጥ ማለት ይሄም ዋጅብ ነው ስድስተኛ ረብግፊርሊ ሁለቱ ስጁድ መካከል ረብግፊርሊ ማለት ዋጅብ ነው ሰባተኛ ተሸሁዱ አወል አንደኛው ተሸሁድም ዋጅብ ነው ሩክን አይደለም ማለት አንደኛው ተሸሁድ ዋጅብ ነው ማለት ነው አንድ ሰው አንደኛው ተሸሁድ ተቆመ ወደ ሰላት ወደ ተመለስ አንለው ወደ መቀመጥ ተመለስ አንለው ለምን ማዕዘን ወይም ሩክን አይደለም ዋጅብ ነውና ማለት ስምንተኛ الجلوس للتشهد الاول ለአንደኛው ተሸሁድ መቀመጥ ይሄም ዋጅብ ነው ማለት ነው ሙብጥላቱ ሰላት የሚያበላሹ ነገሮች ሰባት ናቸው ሰላት የሚያበላሹ ነገሮች ሰባት ናቸው አውቀናቸው መጠንቀቅ ይኖርብናል አንደኛ الكلام العمد مع الذكر والعلم አንድ ሰው ያወቀ ሰላቱ መሆኑን ያስታወሰ ከተናገረ ሰላቱ ይበላሻል ሁለተኛ አልአክሉ ወሽርቡ ሰላቱ መብላት መጠጣትም ሰላትን ያበላሻል ሶስተኛ አድሂኩ ሰላቱ መሳቅ ያበላሻል እንክሻፉ አውራ አራተኛ ደግሞ ሰውነታችን መሸፈን ያለበት ሰውነታችን መገለጥ ሰላትን ያበላሻል አምስተኛ الانحراف والقبلة كثيرا ከቅብላ ወደ ግራ ወይም ወደ ቀኝ መዞር ሰባተኛ العبث المتوالي ሰላቱ ሲመጫወት
ሰላትን ያበላሻል ብዙ እንቅስቃሴ ማድረግ ያበላሻል ሰባተኛ انتقاض الطهارة صلاة ውስጥ ያለ አንድ ሰው ውዱእ ከተበላሸ ሰላቱም ተበላሸ ይባላል ኢንሻአላህ እነዚህን አራቱን ነገሮች አውቀናቸው በጥንቃቄ ከሰገድን አላህ Subhanahu Wa Ta'ala صلاتን ሰግዶ በትክክል ከሚቀበለው ሰዎች አላህ ያድርገናል هذا وصلى الله وسلم وبارك على سيدنا محمد وعلى اله وصحبه اجمعين